بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم أما بعد የቻናላችን ተከታታዮች ዛሬ የምናወሳው ታሪክ ስለ እምነት፣ ስለ ጀግንነትና ስለ እምነት ጥንካሬ ነው። ታሪካችን የሚያጠነጥነው በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩትን የእስልምናን ጥሪ በደስታ የተቀበሉትና የመዲናን አንሷሮች የተቀላቀሉትን ታላቁን ሰሃባ አቡል ዩስር ከዓብ ኢብኑ አምር አልአንሷሪ ረዲየላሁ አንሁን ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ዘርና አስተዳደግ አቡ አልዩስር ሙሉ ስማቸው ከዓብ ኢብኑ አምር ኢብኑ አባድ አልአንሷሪ አሰሊም ይባላል። የመዲና ተወላጅና ከአንሷሮች ወገን ነበሩ። አንሷሮች ማለት ነቢዩንና ከእሳቸው ጋር የተሰደዱትን ሙሃጅሮችን በክብር የተቀበሉና የረዱ ህዝቦች ናቸው። አቡ አልዩስር በእስልምና የመጀመሪያው ዘመን መዲና ውስጥ ወደ እምነቱ ከገቡት ቀዳሚዎቹ አንዱ ነበር። ታሪካዊ መዛግብት የተወለዱበትን ትክክለኛ ቀንና የልጅነት ዘመናቸውን በዝርዝር ባያስቀምጡም ያደጉት ግን እምነትና ታማኝነት በሰፈነበት የአንሷሮች ማህበረሰብ ውስጥ ነበር። የእስልምና ጉዟቸው አቡ አልዩስር ከመዲና አንሷሮች ጋር በመሆን እስልምናን ተቀበሉ። የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ የመሆንን ታላቅ ክብርንም አገኙ። እስልምናን ለመርዳትና ከጎኑ ለመቆም ለነቢዩ ቃል የገቡ እውነተኛ ታማኝ ሙእሚን ነበሩ። የበድር ዘመቻና የአስደናቂ ክስተት አቡ አልዩስር በታሪክ ጎልተው ከሚታወቁባቸው ሁኔታዎች አንዱ በእስልምና ታሪክ የመጀመሪያውና ወሳኙ በሆነው የበድር ዘመቻ ላይ ያሳዩ ተሳትፎ ነው። በዚህ ውጊያ ላይ አንድ እጅግ አስደናቂ ክስተት ተመዝግቧል። አቡ አልዩስር በአካል አነስተኛና ደካማ ሰው ነበሩ። ሆኖም ግን በጦርነቱ ወቅት የነቢዩን ሰለላሁ ዐለይሂ ወሰለም አጎት የአካል ጥንካሬና ግርማቸው የነበራቸውን አባስ ኢብኑ አብዱል ሙጠሊብን ማረኳቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህን ሲያዩ በመገረም እንዴት ልታረገው ቻልክ? እንዴት ማረከው? ብለው ጠየቋቸው። አቡ አልዩስርም የማላውቀው አንድ ሰው አግዞኝ ነው ሲል መለሰ። በዚህ ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ እርሱማ አላህ ካንተ ጋር የላከው የሰማይ መላይካ ነው። ይህ ክስተት አላህ በበድር ዕለት ከሙስሊሞች የላከው የመለኮታዊ እርዳታ ትልቅ ማረጋገጫና ክብር ነበር። ሌላው ጅሃድና ለሰዎች የነበራቸው እዝነት። ከበድር በተጨማሪ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር በርካታ ዘመቻዎችን ተሳትፈዋል። በጽናትና በጀግነታቸውም ይታወቃሉ። ነገር ግን አቡ አልዩስር ስም በጀግነት ብቻ የተወሰነ አልነበረም። እርሳቸው ለሰዎች እጅግ ሩህሩህ ነበሩ። በነቢዩ ሰለላሁ ዐለይሂ ወሰለም ከሰሙትና ለሰዎች ካሳለፉት ሐዲስ መካከል የሚከተለው ይገኝበታል። የተቸገረን ባለ ዕዳ ያበደረ ወይም ዕዳውን የቀነሰለት ሰው አላህ ከእርሱ ጥላ ውጭ በሌለበት ጥላ በአርሽ ጥላ ስር ያንጣልለዋል የሚለውን ሐዲስ ዘግበዋል። አቡ አልዩስር ይህንን ሐዲስ በቃል ማወቅ ብቻ ሳይሆን በተግባር ይኖሩት ነበር። የተቸገረ ባለ ዕዳ ሲያጋጥማቸው ወይ ዕዳውን ሙሉ በሙሉ ይምሩለታል ወይ ደግሞ አላህን ፍለጋ ሲሉ ጊዜ ይሰጡት ነበር። ሌላው እውቀትና ህልፈት። አቡ አልዩስር የጦር ሜዳ ጀግና ብቻ ሳይሆን በርካታ ሐዲሶችን ከነቢዩ ሰለላሁ ዐለይሂ ወሰለም በመስማትና ለቀጣዩ ትውልድ ለታቢዒዎች በማሳለፍ ትልቅ የእውቀት አሻራ ጥለው አልፈዋል። ይህ ታላቅ ሰሃባ በሙዓዊያ ኢብኑ አቢ ሱፊያን የሹመት ዘመን በሂጅራ አቆጣጠር በ55 ዓመተ ሂጅራ አካባቢ በመዲና ሙነወራ ሕይወታቸው አልፏል። ከታሪካቸው የምንማረው ቁም ነገር በአጠቃላይ ለእውነትና ለበጎ ነገር ሁሉ ጊዜ ቀዳሚ መሆናቸውን እናያለን። ሌላው ደግሞ በፈተናዎች ውስጥ ጽናትንና ጀግነትን ማሳያ የሆኑ ታላቅ ሰሃቢይ ነበሩ። ሌላው ለተቸገሩና ለባለዕዳዎች ማራራትና ማቅለል ያደርጉላቸው ነበረ። ሌላው ደግሞ የነቢዩን አስተምሮቶች በተግባር መኖርን ማስተማርን
እንዲሁም ማለት ነው በስራ ላይ እውነተኛና ለአላህ ብቻ ብሎ በኢክላስ የሚሰሩ ታላቅ ሰሃቢ ነበሩ። አላህ ከአቡ አልዩስር ከነብዩ ባልደረቦች ሰሃቦች ሁሉ አላህ መልካም ስራቸውን ይውደድላቸው እያል የዛሬዎቹን ታሪካችን በዚህ እንደመድማለን። ወቢላሂ ተውፊቅ ወላሁ የቁሉል ሐቅ ወሁወ የህዲ ሰቢል